አይመስለኝ። እሱ ቢሆን ፖሊስ ነው ከፍቶ ይገባል። ምን ወይኔ በቃ ከያዘን ያለ ምክንያትማ እንደዚህ አንኳኩ። ነገሮቹ ቀዳዳ ለምትሄድ ምን አለ ዲ ለታሽ ነው ዲ ታች ተነሽ ነው ነው ሰው ሁሉ በእናትሽ ዲ ማን ነው? ምን ፈልገህ ነው? እግሩ ብቻ ነው የሚታየኝ። ማን ነው? እኔ ልደንግጥ? ማነው እስቲ ዝም ስላልኩሽ ነው እንደዚህ ደነገሽ? እንዴት በይሳስ መጣ? ዛሬ ከሰዓት ስራ የለም ስባል ቤት ሊድና መቼ ዕለት ወንድሜ ስላስቀየመሽ እሱም መካሽ ይሆናል ብዬ እንጂ መጣ። ምን አያስፈልግም ነበር እኮ። ምን ማድረግህ ነው? አውቃለሁ አንቺ በጣም ይዋርስ ነሽ፣ ግን ያው እኔ ደስ እንዲለኝ ብዬ ነው ያደረኩት። አሁን ንግባ። ደግሞ ከማን ጋር ነው በመኪና ስትገቢ ያየሁሽ? እኔም እኮ ስትገቢ ስላየሁሽ ነበር ዝም ብዬ ሳንኳኳ የነበረው። በፊት አባዬ የሚረዳው ልጅ ነው፣ ሊጠይቀኝ መጥቶ ነው። እና እንደውም ግባ እና ላስታውቅ። ና ግባ፣ ና ግባ በስቤ ታወቁ። በስቤ ይባላል። ብሩክ ስላወቁ ደስ ብሎኛል። እኔም ደስ ብሎኛል። በሰላም ነው ሁለታችሁም አፍንጫችሁ ላይ ሶፍት ያደረጋችሁት? ቅድም እኮ እየመጣን ክራውድ ሆኖብን ቱቦ አጠገብ ነበርና ሲሸተን አርገን ረስተነው ነው። እንደዛ ነው እንዴ? እኔ ደግሞ እኮ ግራ ገብቶኝ እኮ ነው። ደግሞ ዛሬ ምን በሆንልሽ ጥሩ ነው። እዛው ስራ ቦታ ቁልፌን ጥዬ አልመጣም። ከዛ እዚህ ሰፈር ስደርስ ነው ትዝ ያለኝ። ስራ ቦታ ቁልፍ የሚይዘው ልጅ ጋር ስደውልለት ቤቴ ደርሻለሁ እኮ እየፈጨ ነው ቤቴ አለኝ። ያው ያለኝ አማራጭ አንቺ ጋር ሶፋ ላይ የዛኔ አባቱ ያረፉ ጊዜ ለቅሶ መተህ ነበር እንዴ? የምን ለቅሶ ማለት አልሰማህም? ያባዬን እኮ ነው የሚልክ። ያኔ እንደውም አንድ ወር ኔትወርክ የሌለበት ጊዜ የጠፋ ጊዜ ከአንድ ወር በኋላ አይደል የሰማው? ያባዬን ነው የሚልክ። በወሩ ነበር እኮ መርዶን ሰምቼ ነበረው። እኔማ የዛኔ መጥቶ ከነበር እንዴት አላየሁትም ብዬ እኮ ነው።
የሰማ ጊዜ እኮ ሁለቴ መጥቶ ነበር። ያኔ አንተ አልነበርክም። እኔማ እኮ ግራ ገብቶኝ እኮ ነው የጠየቅኩት። የዛኔ እኮ ስላንተ ስነግረው ነበረ። ብቻዬን በነበርኩ ጊዜ ያጽናናኝ እሱ ነው። እውነት ስላንተ ደግነት አውርታ አጨርስም። እኔ ምን አደረግኩ ብለህ ነው? ያው ማድረግ ያለብኝን ነገር ነው ያደረኩት። መጣ